አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውድ የኔ ቤተሰቦች? ሰላም ናችሁ አላችሁ ወይ? እኔ ጋር አልሐምዱሊላህ። እንዴት ናችሁ? የመዳም ቅመሞች ስራ፣ ጤንነት እንዴት አድርጎ ይዟችኋል? ከእኔ ጋር አልሐምዱሊላህ። ይህንን ቪዲዮ እያያችሁ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ እና ወደ ስራ ተከታተሉ። ይሄው የመዳም ቤት አልተደረገ ጋር እያጸዳሁ ነው። ብቻ ይሰማል አይሰማል ማለት አሁን ይሄው ስራዬ እንደዚህ ነው። ሚሳኤል አረቢያ ስመጣ እንዲህ አልነበረም ነበር። በጣም የሚመች በቃ ብር የሚታፈስ ነበር የሚመስለው። አሁን ይሄው እየተሰቃቀሉ በዚህ ያጠቃ እንደማጸሪያ ይሄንን ማረግ የሚሰራላችሁ ኢትዮጵያ ላላችሁ ትናንሞች ማለት ሳዑዲ አረቢያ ሲባል እንዲህ ቀላል ነገር አይደለም። እኔ ግን ቀላል ይመስለኝ ነበር። በቃ ብዙ የሚታፈስ ነበር የሚመስለኝ። አሁን ግን እያየሁት ነው። አትንጪ ሳዑዲ አረቢያ አትንጪ ሲሉኝ በነበረ ሰዓት ጊዜ እንዴት መሰላችሁ? በቃ እኔ እንጃ ልነግራችሁ አልችልም እና ከባድ ነው። ይሄው ስራ እንዴት እንደሆነ እንዲህ የተሰቃቀሉ ነው የምናዘጋው። ይህን ሰርቼ አረቤ ብታመሰግነኝ ጥሩ ነበር፣ ግን አታመሰግነኝ። ምን ፋይዳ ያለው? አይ ድምፄ ይሰማችሁ አይሰማችሁ ማለት ይቻላል። ይኸውላችሁ እየተቆራረጠ ነው የሚቀርጸኝ ሰው ስለሌለ ራሴው ስለሆንኩኝ የሚቀርጸው ለዛ ነው። እና ድላቤን እያጸዳሁ ነው። በተረፈ እናንተ ሰላም የምትበሉልኝ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ቪዲዮውን እያያችሁ ኢንሻአላህ ደግሞ ምርጥ የሚያዝናኙና ቪዲዮ እሰራላችኋለሁ። ኢንሻአላህ ጠብቁኝ በቅርብ ቀን። አሁን ድላቤን እያጸዳሁ ነው። እያጸዳኝ እያለ ምንም ሴትዮ በቃ ደስተኛ አትሆንም። ለምን እንደሆነ አላውቅም። በቃ እንዲያርፍ እንዲቀመጥ ነው አትፈልግም። እኔ ስራው ምን እንደሚገማት አላውቅም። እኔ የሚያውኝ እየሰራሁ ነው እና አበረታቱኝ። አዲስ ጀማሪ ነኝ። አበረታቱኝ፣ እኔንም አበረታቱኝ። ኢንሻአላህ ደግሞ እያገር ግን እምላችሁ አልፎልን እንደሳቸው መኪና ይዘን ከሰራተኝነት ወደ መዳምነት ተቀይረን በቃ እኔ እንጃ ወላሂ እኔ ልንገራችሁ ማይወስጤ ማለት ነው። ሰርቼ ተቀይሬ በቃ ቤቴ ሁሉ አልቆልኝ በቃ መኪና ገዝቼ የራሴ ንብረት የራሴ በቃ ሁሉ ነገር ከመዳምነት
ከሸቃላነት ተቀይሬ መዳም ሁኜ በቃ የምኖርበት ያረቢ እንዲ ያረቢ ቅርም በቃ ስተኛ በቃ ህልማቸው አይረብሻቸውም። እኔ በቃ ስተኛ በቃ በህልሜም በቃቸው በቃ ከታልልኝ ሆነ በቃ ድሃን የምነይትበት በቃ ድሃን ማሻሽልበት የቲምን የማሳድግበት በቃ እኔ አላማዬ ዩቱብ ስከፍት ምን ይመስላችኋል? ኢንሻአላህ አሁንም አደርገዋለሁ፣ ግን ከዚህ ሀገር ወደ ኢትዮጵያ ሲሄድ የቲምን ሂጄ በቃ ለየቲሞች ምረዳያ ለደካማዎች በቃ ለሁሉ ነገር እማግዝ በቃ ለማበረታታት ኢንሻአላህ አደርገዋለሁ። ደግሞ ተስፋ አለኝ ማለቴ ይሄንን አያልፍ የለም ከሁሉም ነገር ያልፋል። የማያልፍ ይመስለናል ግን ስናየው ሁሉ ነገር በቃ የማያልፍ በቃ ሁሉ ነገር ይመስለናል። ግን ኢንሻአላህ በቅርብ ቀን ኢንሻአላህ እኔ አገሬ ስሄድ መጀመሪያ አላማ ኑሮኝ እኔ ዩቲዩብ ስከፍት በቃ የቲምን ማሳድግበት በቃ ለየቲሞች ለደካማዎች በቃ ለገንዘብ ላጡት ለሁሉ እምጠይቅበት እምረዳበት ያርገኝ ኢንሻአላህ። እናንተም ባይሆን እኔ እንደዚህ የማደርገው እናንተ ስታበረታቱኝ ማለት እናንተ ላይክ፣ ሼር፣ ሰብስክራይብ ስታግዙኝ እናንተ እኮ ምንም ችግር የለውም። እናንተ ብቻ እንደ እናካናካ ስታረቁ እኔም በጣም ይጠቅመኛል፣ አድርጋለሁ፣ ትልቅ ደረጃ ደርሳለሁ፣ አላማ ያደርሳለሁ፣ ቀይራለሁ፣ ያልኩትን እናሳካለሁ። ምክንያቱም እንደዚህ የማደርገው ደግሞ በእናንተ ነው፣ በእናንተ ብዣኝ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ደጋግምኩባችሁ፣ ግን በጣም ይቅርታ እንዳይረሳ። እኔም ኢንሻአላህ ከዚህ ከሸቃላነት ወጥቼ አገሬ ገብቼ የራሴ የምለው ንብረት የራሴ የምለው በቃ እንደፈለኩ ዘና ብዬ እየቀረጽኩ ለእናንተ ማድረስ ይሆናል ኢንሻአላህ። ባለ ፈቃድ አይቀርም ደግሞ በቅርብ ቀን ማለት ነው። ተስፋ አለኝ እናንተ ምትገዙ ቅርብ ወንድሞቼ ገዙ። የለህማ ሰላም ወዳችኋለሁ።